የመጀመሪያ ቀን ሐውለት ቤቴ ነውና አልጋዬ ነውና ለሽ ብዬ ተኛሁኝ። 2 ቀን ከልጄ ጋር በሰላም እዛ ቤት ውስጥ አሳለፍኩኝ። 3ኛው ቀን ላይ የረጅም ቀናት የረጅም ወራት እንቅልፍ አለብኝና እንደለመድኩት እልምጭልጥ ያለ እንቅልፍ ውስጥ ሆኜ አነጋሁኝ። ሌሊትም ተነስቼ ልጄን ማጥባት አልቻልኩም ነበር። ጠዋት ግን ስነሳ ልጅ አጠገቤ አልነበረችም። ስነሳ ልጄን ሳጣው ራሴን መቆጣጠር አቃተኝ። ዞረብኝ፣ ልወድቅም መሰለኝ። አንዴ ወደ ሳሎን፣ አንዴ ወደ መኝታ፣ አንዴ ወደ ጓዳ፣ አንዴ ወደ ኩሽና እግር አውጥቶ ሄደ እንዴ እስከሚባል ድረስ መፈለግ ጀመርኩኝ። አልጋ ስር፣ ቁምሳጥን ስር አልቀረኝም። መፈለግ ጀመርኩኝ። የሆነ ዕቃ መፈለግ ነው የሚመስለው። አንዘፈዘፈኝ። እናቴን ተጣራው፣ ሰራተኛዋን ተጣራው፣ ቤት ውስጥ ያለ ሰው ተጣራው። ማንም አቤት የሚለኝ አላገኘሁም። ምችለውን ሁሉ ነገር ቤት ውስጥ ካደረግኩኝ በኋላ በዛው በሌሊት ልብሴ በባዶ እግሬ እየሮጥኩኝ ወደ ውጭ ስወጣ እናቴን ከውጭ ስትመጣ አገኘኋት። እናቴ ልጄን አጣኋት፣ ልጄ የት ሄዳ ነው፣ ልጄን አጣኋት፣ ልጄ የት ሄዳ ነው እያልኩኝ እየተርበተበትኩኝ እናቴን ስጠይቃት ዝም በይ ግቢ አርፈሽ ተቀመጭ አለች። በጣም ደነገጥኩ። እናቴ ልጄን የምናደርገሽብኝ ነው፣ ልጄን የተወስደሽብኝ ነው እያልኩኝ እሪ ብዬ ጮህኩኝ። ጎረቤት ተሰበሰበ። እናቴን ስታይ በጣም ተናደደች። ምን እያረግሽ ነው? ያዋረድሽን አንሶ ደግሞ ሌላ ውርደት እያመጣሽብኝ ነው፣ ሌላ ቅሌት እያመጣሽብኝ ነው፣ ገብተሽ አርፈሽ ተቀመጭ እያለች አንቧረቀችብኝ። አንድ ነገር እንደተፈጠረ ገባኝ። ወዴት ይሄድ፣ ወዴት ትውሰዳት፣ ወዴት ታድርሳት ግን አላቅም። እንደዛው በባዶ እግሬ በቢጃማ ሆኜ ወደ ላይ ሮጥኩኝ፣ ወደ ታች ሮጥኩኝ። በቃ ሐውለት ያደልኩበት ያሮጥኩበት ያልደረስኩበት የለም። የሚገርምሽ ነገር ወደ ብዙ ኪሎ ሜትሮች ወደ ሆነ ቦታ ወዴት እንደሚሄድ እንኳን ሳላቅ በባዶ እግሬ በሌሊት ልብሴ እንደብድ እየለፈለፍኩ ጸጉሬ ተንጨፋሮ ሰውነቴ እንደዛ ሆኖ ሰው ሁሉ እንደ ጉድ እያየኝ እኔ ግን ራሴን ሳላውቅ ቀኑን ሙሉ ስሽከረከር ውዬ እንዴት እንደመጣሁ እንኳን ሳላቅ እቤት ገብቼ ዘፋልኩ፣ ወደኩ። ከዛ በኋላ የተፈጠረውን አላቅም። ራሴን ስቼ ነበር። የሆነ ሌሊት ላይ ስባንን ራሴን አልጋ ላይ ያገኘሁት። ሳልቅስ አደርኩኝ። እህል ውሃ አላልኩኝ። ነጋልኝ። እናቴን እግሯ ስር ወድቄ እየተንፈራፈርኩ እናቴ ባክሽ እኔ እወጣልሻለሁ፣ የፈለግሽውን ነገር አደርጋለሁ፣ ልጄን ስጪኝ፣ ልጄን የታደረሽብኝ፣ ልጄን የተወሰድሽብኝ እያልኩኝ ብለምናትም ቁርጥ ብላ ኮስተር ብላ ጭራሽ ሌላ ሰው ሆነችብኝ። በፍጹም ከዚህ በኋላ ጥያቄ እንዳትጠይቂኝ፣ ህይወትሽን አታበላሺ፣ ልጅሽ ጥሩ ቦታ ነው ያለችው፣ አርፈሽ ኑሮሽን ኑሪ ብላ ጸጥም ጭጭ አለችኝ። በእርግጠኝነት ይሄን ነገር ያደረገችው ከዛሽ ጓደኛዋ ጋር ሆና ነው ብዬ እዛሽ ጓደኛዋ ቤት ሄድኩኝ። እሷንም እግሯ ላይ ወድቄ እርር ድብን ብዬ ብለምናትም ልትነግረኝ አልቻለችም። እሷም ከሷ የባሰ ይብስ ልክ እኔ እንደበደልኩኝ ልክ እኔ እንዳጠፋሁኝ የኔ ልጅ ተሰርቃ የሄደችብኝ ሳይሆን የሷን ልጅ እኔ ሰርቄ የሆነ ነገር ያደረኳትን ይመስል ምንጭጭቄን አወጣችኝ። የዛኑም ቀን እንደዛው ቤት እንደሚሄድ ምን እንደማደርግ ሳላውቅ ስባክን ወደዛ ስል አገሩን ማቀው ቦታ ሁሉ ሳይቀረኝ ስነፍስ ውዬ ማታ መጥቼ እንዲቹ ቁጭ አልኩኝ። ጓደኛዬ ይሄን ነገር ስትሰማ ልትይዘኝ ልታረጋጋኝ ተልትለኝ ሞከረች። አብራኛ ለቀሰች። ምንም ልናረግ አልቻለም። 1 ሳምንት ሙሉ ውሃ ሳልጠጣ ምግብ ሳልበላ ሌሊት እየወጣው እየዞርኩኝ 1 ሳምንት ከሆነ በኋላ ወርጄ ወደኩ። በሆነ ቀን ላይ ስባንን ራሴን ሐኪም ቤት ነበር ያገኘሁት። ከዛ ምንም ማድረግ አልቻልኩም። ጓደኛዬም አጠገቤ ነበረች፣ እናቴም አጠገቤ ነበረች። እናቴን ማየት በጣም ቀፈፈኝ፣ በጣም አስጠላኝ። ላናግራት ላያት አጠገቧ መሆን ራሱ እንደሆነ ነገር አደረገኝ። እናቴ ባክሽ እንዳላስቀይምሽ እኔ ፊት ላይ ዞር በይልኝ አልኳት። እንደዛ ነው ያልኳት። እናቴም ስሜቴን አውቀዋለችና ዞር አለች። በጣም ግን ገረመኝ። ልጇ እዚህ ናህል ሲሆን የልጅን ናፍቆት የልጅን ነገር እያወቀችው እንዴት እንደዚህ ጨከነችብኝ፣ እንዴት እንደዚህ ያደረገችኝ እናቴ እያልኩኝ መቋቋም እስኪያቅተኝ ድረስ ደረስኩበት። ያቺ ውዷ ጓደኛ ያጠገቤ ሆና አበረታችኝ፣ እንድቋቋም አደረገችኝ። ሐኪም ቤት ያሉትም ሰዎች የደረሰውን ነገር በከፊል ስላወቁ ሊያረጋጉኝ ጠንክሪ፣ ከዛ አንቺ ከጠነከርሽ አንቺ ሰው ከሆንሽ በኋላ ልጅሽን እኮ ፈልገሽ ማግኘት ትችያለሽ እያሉ አበረታቱኝ። ያንን ሐዘኔን ያንን ህመሜን ይዤ ሐውለት እያለቀስኩኝ እያዘንኩኝ ወደ ቤት ገባሁ። ቤቱም ቤተሰቡም እጅግ ነበር ያስጠላኝ። ምግብ እንኳን ለመብላት ቀፈፈኝ።
የሚያቀርቡልኝ ምግብ እቤት ውስጥ ለኔ የሚሰጠኝ ነገር ጠቅላላ መርዝ ተደርጎበት የሚሰጠኝ እየመሰለኝ ምንም ነገር መቅመስ አልፈለኩም። በጓደኛዬ እርዳታ እሷ የምትሰራበት አካባቢ ስራ ፈልጋ አስገባችኝ። ቤቱን ለማደሪያነት ብቻ ነው የምጠቀመው። አንገቴን ደፍቼ ጠዋት እወጣለሁ፣ አንገቴን ደፍቼ ማታ ገብቼ እተኛለሁ። እሁድ ቀን ሳይቀር እዛ ቤት ውስጥ ከዛ ቤተሰብ ጋር ፈጽሞ አልቀላቀልም። ምግቤን ውጭ ያደረግኩኝ ከጓደኛዬ ጋር። እሷ ስራ ትመጣለች፣ የእሷን ምሳ እንበላለን። ደሞዝ ከተቀበልኩኝ በኋላ ደግሞ ማገኘውን ገንዘብ መብያ መጠጫ አደረግኩት። በጓደኛዬ ድጋፍ፣ በጓደኛዬ አይዞሽ ባይነት 2 ዓመት ሞላ። ያ 2 ዓመት ግን አንዲትም ሌሊት ሰላማዊ እንቅልፍ ሳልተኛ ልጄ በህልሜ እየመጣች ፊቷ ፊቴ ላይ ድቅን እያለ ሌሊት እየባነንኩ እያለቀስኩኝ ቀን ስራ ፈትቼ ለሰከንድ እንኳን ቁጭ ስል እየተከዝኩ በሐሳብ እየሄድኩኝ ለሰከንድ ካይምሮዬ ለሰከንድ ከመንፈሴ ከውስጤ ሳትወጣ 2 ዓመት ሞላ። የተወሰኑ ብሮችን አጠረቃቀምኩኝ። ትንሽ ጠንከር አልኩኝ። የሲንጀር ሙያ ላይ ስለነበር የተሰማራሁት ልብስ መስፋት፣ መተኮስ፣ ኦቨርሎክ ማድረግ፣ መቁረጥ ስለነበረ በጣም ተመስጬና ሙሉ ትኩረቴን ስራዬ ላይ አድርጌ ነበር ምሰራው። ያንን የማደርገው ግን ስራ ወዳድ ሆኜ ወይ ደግሞ ሰዎችን ለማስደሰት ሳይሆን ነገሮችን ለመርሳት፣ ለደቂቃ እንኳን ብረሳት፣ ለደቂቃ እንኳን ሀዘኔ ከልቤ ቢወጣ እያልኩኝ ነበር። ያ ነገሬ ግን በስራዬ ጎበዝ እንድሆን፣ አሰሪዎቼም እንዲወዱኝ፣ እድገትም እንዳገኝ አደረገኝ። ደህና ገንዘብን ማጠራቀም ቻልኩኝ። ያኔም ከጓደኛዬ ጋር አንድ ነገር ተማከርን። እናቴ ጋር ሂጂና እኔ እንኳን ሊያት ለማን የሰጣችኋት? በፍጹም ለሷ አልነግራትም። እኔ ግን ሄጄ ልጇ ምን ላይ እንዳለች እንዳቅ ለኔ ንገሪኝ ብለሽ እናቴን ለምኛት አልኳት። ጓደኛዬም እሺ ያለችኝና ተነስታ እናቴ ጋር ሄደች።